ብዙዎች ዓለም ላይ ያሉ ከሚባሉት ቅንጡ አውሮፕላን ማረፊያዎች መካከል አንደኛው ስለመሆኑ ይስማሙበታል። ከአንድ ቦታ ወደ አንድ ቦታ ሊያም ከአንድ ሀገር ወደ አንድ ሀገር ለመጓጓዣነት የሚያገለግል ሳይሆን ቦታው የሚጎበኝና የቱሪስት መዳረሻ መሆን የሚችል ነው። የአውሮፕላን ማረፊያ የኳታር ኩራት የሆነው ሐማድ ዓለም አቀፍ አውሮፕላን ማረፊያ ነው። አውሮፕላን ማረፊያው ይባስ ብሎ አሁን ደግሞ አስደናቂ ማስፋፊያ እያከናወነ ይገኛል። እድሳቱ ሲጠናቀቅ የአየር መንገዶችን ደረጃ በእጅጉ የሚቀይርና አዲስ መለኪያ ሆኖ የሚቀመጥ ነው። አሁን ላይ በዓመት 35 ሚሊዮን ዜጎችን እያጓጓዘ የሚገኘው አየር መንገዱ ከማስፋፊያው በኋላ ደግሞ በዓመት የሚያስተናግዳቸው ደንበኞች ቁጥር ወደ 70 ሚሊዮን ማሳደግ ያስችሏል። የእድሳት ሂደቱ በሁለት ምዕራፍ የሚከናወን ሲሆን በእድሳቱ ከተካተቱት መካከል አንደኛው 10,000 ስኩዌር ሜትር የሚሸፍን አረንጓዴ ስፍራን መስራት ነው። 268 ስኩዌር ሜትር የውሃ ክፍል፣ 11,000 ስኩዌር ሜትር የእንግዳ መቀበያ ቦታ ይኖረዋልም ነው የተባለው።